Yes. Mahadagabasikataya. Yes. Amen na ወይ? አሜን ነው ወይ? ኢየሱስ ጌታ ነው። አሜን። አስጥሎ ያወጣል። አሜን ነው ወይ? እግዚአብሔር ዳዊትን አስጣለው። አሜን አሜን። ዳዊት እንደዚህ ያለ እኮ ለሳኦል እንደዚህ ይላል። ሳኦል አትሄድም፣ አንተ ከፍልስጤማውያን ጋር መዋጋት አትችልም፣ ብላቴና ነኝ። ስለዚህ ውጊያ ሄደህ ተዋግተህ አታሸንፈኝም ስል አሸንፋለሁ አለ። ለምን ካላችሁ እኔ የተደገፍኩ ይላል ጽኑ ነው ይላል። መሰረተ ጽኑ ነው። በእግዚአብሔር ተደግፌያለሁ። በአምላኬ ስም ነው የሚሄደው። እነሱ በአማልክታቸው ስም ይሄዳሉ። እኔ ግን በአምላኬ ስም yes ሃሌሉያ አሜን ያድናል። አመጣጥ ከአመጣጡ ይለያል። በርታሃዲ ሀባሻቲያ Yes. እነሱ መምጣቱ ምን ይሆናሉ? ይመጣሉ። በምን ላይ? በአማልክት ስም ላይ ይመጣሉ። እኔ ግን በአምላኬ ይላል በእግዚአብሔር ስም ይሄዳለሁ። አሜን ነው ወይ? ሳኦል ዳዊት ያገስ ጎልያድ ያገስ አንተ ጦር ይዘህ ብትር ይዘህ አንተ ብትር ይዘህ ኮርጅ ላይ ቀረጢት ምናምን ነገር ይዘህ የምትመጣበት እኔ ውሻ ነኝ ና ስል ምን ትለኛለህ ታዲያ? አንተ የምትናገረው ነገር ምንድነው? ተናገር እስቲ። ቅድሚያ ላንተ ሰጥቻለሁ አለ። ቅድሚያ ላንተ ሰጥቻለሁ ስል መናገር ጀመረ። እኔ ና አንተን ራስን ካንተ ያነሳለሁ። አንተን ራስን ካንተ ያነሳለሁ። ይሄ ብቻ አይደለም፣ ስጋዬም ይላል ለሰማይ ወፎችና ለምድር አራዊቶች ምን አደርጋለሁ? አሳልፌ እሰጣለሁ ስል ማንም ከማንም አይተናነስም ማለት ዳዊት ማንም ከማንም ምን ሆነ አይተናነስም። ስለዚህ ታኦፐነ ዋንከ ጉጥከ ስለዚህ ያገ ሳኦላ ያገ ጎልያድ ያገ እና እኔ ይላል ባንተ ላይ ይላል አለክት ስም ይሄዳለሁ ታታጎዳ ቆሳኔ ቦላ ዋንዳሽ ባናዳይስ ነው ከነ ፖተንታንዳይስ ሰሎቆ ቦሳዶ አትላይ ማናዳይስ ያጊ ኦነ ከኦፖ ዋና ጉጠና ስለዚህ እኔ ይላል ዛሬ ባንተ ላይ እመጣለሁ፣ ራስን ካንተ ላይ አነሳለሁ። ስጋዬን ለሰማይ ወፎችና ለምድር አራዊቶች ምን አደርጋለሁ? አሳልፌ እሰጣለሁ ስል እንዴት አድርገህ ስል እኔ በአምላኬ በእግዚአብሔር ስም ባንተ ላይ እመጣብሃለሁ። አሜን yes አሜን። አንተ በአማልክት ስም ነው የምትመጣው፣ እኔ ግን በአምላኬ ስም አሜን አሜን። ኢንኮዱ ኦሳነ ያሳ ነኩሽ የኦሳነ ያሳ ነኤጋ ኦሳነ ያሳ ነተዋነ መት የኦሳነ ያሳ ተጦሳ ግን ቤተነሽን ቤትየ ባወተስ ተጦሳ የሆነ በአይን አይታይም፣ ነገር ግን የሚታይ ነገር ያደርጋል። አሜን ያድናል። እኔ በአምላኬ በእግዚአብሔር ስም ይሄዳለሁ አለ። ራስን ካንተ ላይ አነሳለሁ፣ ስጋዬን ለምድር አራዊትና ለሰማይ ወፎችን አሳልፌ እሰጣለሁ አለ። አሜን ሃሌሉያ። ሄዶ ይላል ከወንዝ ውስጥ ላይ ይላል ባልጩት ድንጋይ ወሰደ ይላል ኮርጅ ላይ ከትቶ ሄደ ይላል። ከሄደ በኋላ ሰልፉ ላይ ሲቆሙ እስቲ ተዘጋጁ ስል ውስጋ ስነፋ ተዘጋጁት ሁሉ ሲሰለፉ እናንተም ተዘጋጁ እስቲ ጀምሩ ስል መጀመሪያ መናገርን ጀምራል። መጀመሪያ መናገርን ቀድማል ከኔ አሁን አትቀድማኝ አለ። ቅድሚያ መጀመሪያ ለጎልያድ ሰጥቷል እኮ እንዲናገር ለጎልያድ ሰጥቷል። አንተና ስል እንዴት ስል እኔ ካንተ ይላል አንተ ብትር ይዘህ የምትመጣበት ውሻ ነኝ ሲል አይ ውሻ አይደለም ሰው ነኝ፣ ነገር ግን ባንተ ፊት ባንተ ላይ ቢታይም ባይታይም ሰው ነኝ። እኔ ዛሬ በአምላኬ ስም እመጣለሁ። አሜን። እናንተ በአማልክታችሁ ስም መጣችኋል፣ እኔ ግን በአምላኬ ስም እሄዳለሁ፣ ራስን ካንተ ያነሳለሁ ብሎ ከወንዝ የወሰደው ባልጩት ድንጋይ ነበረች። ቡልቡል ድንጋይ ወስዶ ነበረ። አንደኛ ጊዜ ወረወራት ይላል። ሲወረወር ይላል ጎልያድ ይላል ጭንቅላቱ ላይ ተቀረቀረ ይላል። ወደፊት ተደፋ። አሁን በቃ አሸንፌያለሁ። አሜን። አንድ ስቴፕ እንደዚህ ካደረገ በኋላ ሮጠ፣ ራሱ ላይ ቆመና እሱ የታጠቀውን ቢላውን ወሰደና አንገቱ ምን አደረገ? ቆረጠ ይላል። ቆርጦ ምን አደረገ? ይዞ መጣ። አንገቱ ላይ ይዞ እንደዚህ አድርጎ ጌታ ይባል። አሜን አሜን ያለና እንደዚህ አድርጎ ይመጣል። ይዩኛል። ይሄ የማን አንገት ነው ስል የጎልያድ ነው። አሜን። ከተማውን የሚያናውጥ ህዝቡን ያስፈራራ የነበረው እስራኤልን ያስፈራራ የነበረው ንጉስን ሳኦልን ያስፈራራ የነበረው ሰውየው ለዚህ ለብላቴና ታዲያ ይቻላል ማቴዎስ። ሰዎች ግራ ይጋባሉ፣ በጣም ይተነጋገሩ። እነርሱ እየተጋቡ ያለ አንገትን በትከሻ ላይ ተሸክሞ መጣና ሲመጣ ይላል የእስራኤል ህዝብ ወጡ ይላል። የእስራኤል ሴቶች ወጥቶ ይላል ዳዊትን እልፍ ገደለ፣ ሳኦልን ሺህ ገደለ። ሳኦል ውስጥ ላይ ቅናት ሞላ።